አዲስ አበባዎች የሰላም ምሳሌ ናቸው፣ የሰላም ተምሳሌት ናቸው። ብሔራችሁ አማራ ይሁን ኦሮሞ ይሁን ትግሬ ይሁን ወላይታ ይሁን ጉራጌ ይሁን ኢትዮጵያውያን ልጆች ናቸው። በመጨረሻም የአዲስ አበባ ከተማ ከንቲባ የሆኑት ክብርት አዳነች አቤቤ አነጋጋሪ ሆኖ በቀጠለው በመዲናዋ ጉዳይ ላይ ዝምታቸውን ሰብረው ከከተማዋ ነዋሪዎች ጋር ንግግርን ያደርጉ ሲሆን በዚህም ያስተላለፉት መልእክት የኦህዴድ ባለስልጣናትን አስደንግጧል። ዝርዝሩን በጋራ እንመለከተዋለን። This is the image of the 21 martyrs of Libya. They were persecuted, tortured and killed for the name of Jesus Christ. የረሳናቸው ዓለም ግን ከቶ ያረሳቸው ኢትዮጵያኑ ክርስቲያኖች ከሳምንት አስቀድሞ ከተሰዉት ግብፃውያን ጋር በግብፅ በኦርቶዶክስ መዲና መታሰቢያ ተሰርቶላቸው የዓለም ጎብኚዎች በመጡ ቁጥር ስለ እምነት ጥንካሬ ታላቅ መማሪያ ሊሆኑ ችሏል። ለመሆኑ ጎብኚውን በእንባ ያጠበው የኢትዮጵያኑና የግብፃውያኑ ገድል ምንድነው? በዝርዝር እንመለከተዋለን። በእውነት እስር ቤት ውስጥ ያለ ሰው የታሰረ ሰው እንደሚተዛዘን ውጭ ያለ ሰው ቢተዛዘን ማንም ሰው አይቸገርም፣ ማንም ሰው አይርበውም። እስር ቤት ውስጥ እጅግ በጣም መተዛዘን አለ። የሶሻል ሚዲያው ተጽዕኖ ፈጣሪ መንሱር ጀማል በእስር ቤት ስለገጠመውና ማመን ስላቃተው ጉዳይ የተናገረው ንግግር የበርካቶችን ቀልብ ስበዋል። ሌላውን ነገር ትተን ብዙዎች እስር ቤት ገብቶ ከወጡ በኋላ በጥልቀት የሚናገሩትን አስደናቂ ነገር በዝርዝር እንቃኘዋለን። ጥቃቅን ልዩነታችንን እያጎላን ነገር ግን ትልቅ በጋራ ልንሰራ የምንችለውን ቤት ወደ ጎን ትተን እሱ ላይ ብቻ እየነቀስን እያጎላን የምንሰራ ከሆነ የትም ሊያራምደን አይችልም። በመጨረሻም ጀግናው አስተዋዩ የቀድሞ የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ለማ መገርሳ የሽመልስና የካቢኔዎቹን ሴራ ያጋለጠ ሲሆን ይህም ለምክክር ኮሚሽኑ አሪፍ መረጃ ይሆናል ተብሎ እንደሚታመን ተተንብዮአል። ለማ መገርሳ ምን አለ? በጋራ እንቆየዋለን። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደላቱ ቪዲዮ ማታ ራይድ ሹፌርና ተሳፋሪ ይሄው አስጀምሬዋለሁ። እሺ መቤቴው ከዚህ ወጪኝ ሃንግ እንዳልሰራ አሁን ኋላ መጥቶ ሃንግ ቢሰራኝስ? ለማንኛውም ሌባ ጎሜን ስታንድ ባይ ላርጋት በሌባ ጎማ የሆነ ነገር አቅዱልኛል ማለት ነው። እስቲ ያው ምን እንደምታደርጋት እናያታለን። አው እችን ዘዴ ልጠቀማት። ስልኬን አውጥቼ ፌደራል እንደሆንኩኝ ባስመስል ሌባ እንዳልሆንኩ ይገባዋል ማለት ነው። ጭራሽ ጀለሶችን በስልክ ለጠራቸው እኔ በሩሎ ካላረጉም ወይኔ ተበላው። ይህ ነገር ግን የምር ሪል ሲሪየስ ነው። ምናልባትም የደረሰበት የበለጠ ይረዳዋል። አንዳንድ ጊዜ በተለይም በምሽት ሰዓት የራይድ ሹፌርና ተሳፋሪ ቢላይ ሁለቱም ነው ሪያክት ያደረጉት። ለምን ሁለቱም በየፊናቸው የሚያስቡት ነገር አለ። በዛ ላይ ምሽቱ ተደምሮበትና የነሱ የመፈራራት ሐሳብ ሲገጥም እንዲያስጨዋል። ወደ ቁም ነገሩ ስናልፍ ሁልጊዜም ትራንስፖርት ስትጠቀሙ አስቀድማችሁ ታርጋውን ለመያዝ ሞክሩ። አስጊ ሆኖ ከታያችሁ ለሰዎች ሎኬሽናችሁን ብሎም ታርጋውን በመላክ አሊያም በስልክ ልጁ እንዳለው ከፊት የሚጠብቃችሁ ሰው እንዳለ ማውራት መፍትሄ ይሆናል ተብሎ ይታመናል። ብቻ ግን ፈጣሪ ከክፎች ይጠብቀን። አሜን። ዱቄታም ሰላም ብያት ነው ያለው። አረ በለው አንድ ቀን ማነዚህ በትንታ ይገሉኛል። ወፍጮ ቤት ገብቶ ነው የወጣው በሉኝ። አረ ወገንታት ያንዳንድ ቶታችን የመቀባባት ነገር ሌላ ደረጃ ላይ ደርሷል። አሁን እኮ ፊታቸውን ታጥበውና ከመታጠባቸው በፊት ያለው የነሱ ማንነት አስደንጋጭ እየሆነ መጥቷል። ምን አለበት ፈጣሪ በሰጠን ንጹህ መልክ ብንኮራ? አረ ምን አለበት? መልሱ ለእናንተ ተወቁት። በነገራችን ይህንን ነገር ማቆማችሁ በርካታ ጥቅሞችን ያስገኝላችኋል። አንደኛ በራሳችሁ የምትተማመኑና የምትኮሩ ትሆናላችሁ። ሁለተኛ ይህ የኬሚካል ውህድ ፊታችሁ ላይ ከሚያደርሰው አደጋ ራሳችሁን ትከላከላላችሁ። በመጨረሻም ከፍተኛ የሆነ ወጪን ትቆጥባላችሁና አንዳንድ ቶቻችን ይሰመርበት ብታስቡበት መልካም ነው ብዬ አስባለሁ። ቤት በቀን 3 እንደሚበሉ ስትሰማ በዚያ ላይ መሽናታችሁን ደውላችሁ ስትናገሩ አረን ጨምርበት። ወደ መኪናዎቹ ፊታችሁን አዙራችሁ ማስለቀሳችሁ በክላክስ እንዲታጀብ ሲያምራችሁ ነገሩን ሌላ ታሪክ ውስጥ ይከተዋል። ለማንኛውም ሳሮችን ውሃ እያጠጣም ሊሆን ይችላልና ወደ ቁም ነገሩ ስናልፍ የአካባቢ ንጽህናና ጽዳት ጥቅሙ መልሶ ለራስ ነውና ይታሰብበት ባይ ነኝ። እስር ቤት ውስጥ በጣም ዲስፕሊን አለ።
እስረኛው እርስ በርስ በጣም ይተሳዘናል። ኢትዮጵያዊነትን ታያለህ። እዛ ውስጥ እየበላህ አንተ ጋር ምግብ መጥቶ ሌላውን ሰው አይርበውም። በእውነት እስር ቤት ውስጥ ያለ ሰው የታሰረ ሰው እንደሚተዛዘን ውጭ ያለ ሰው ቢተዛዘን ማንም ሰው አይቸገርም፣ ማንም ሰው አይርበውም። እዚህ ምድር ላይ ባለስልጣኑ ናችሁ ምስኪን የኔ ቢጤ ሀብታሙ ናችሁ ድሃ አንድ የምትሆኑበት ስፍራዎች አሉ። አንደኛ እስር ቤት ነው። መንሱር እንዳለውና እንደታዘበው በእስር ቤት ውስጥ ኢትዮጵያን ትመለከታላችሁ። በዚያ ስፍራ ብሔር የለም፣ በዚያ ስፍራ ፖለቲካ የለም። በዚያ ስፍራ ያለው አንድ ነገር ነው። በሰራችሁት ነገር የተጸጸተ ህሊናና ነፃነትን ያጣ አካል ሲሆን በጣም በሚገርም ሁኔታ ታዲያ እስር ቤት ውስጥ ያለው የእያንዳንዱ ሰው ህይወት ገጠመኝና ተሞክሮ እጅግ በጣም የሚያስደምም ነው። በዚያ ላይ መተዛዘኑ አብሮ በጋራ መብላቱና መጠጣቱ ሲደመርበት ትንሿን ኢትዮጵያ በዛ ስፍራ እንድትመለከታት ያደርገናል። ለዚያም ነው ብዙዎች ታስረው ከወጡ በኋላ ፍጹም እየተረጋጉ እየሆኑ የሚሄዱት። ሌላው የሰው ልጆች እኩል የሚሆኑበት ስፍራ የልፈት ጊዜ ነው። ሀብታም ሳይል ድሃ ሁሉም ባዶ እጁን እንደመጣ ባዶ እጁን ወደ መጣበት አፈሩ ይመለሳል። ዘ ኦንሊ ዲፈረንስ ያ ሰው በህይወቱ ሳለ በተሰጠው መክሊት አትርፏል ወይንስ መክሊቱን ሳይጠቀምበት ቆፍሮ ቀብሯል? የትልቁ ጥያቄ ስለሆነም እባካችሁ በችግር ውስጥ ስንሆን ብቻም ሳይሆን ሁልጊዜም የገሌ ዘር የገሌ ጎሳ ሳንል እርስ በርሳችን እንፋቀር፣ እንዋደደ የመጨረሻው መልእክቴ ነው። ጥቃቅን ልዩነታችንን እያጎላን ነገር ግን ትልቅ በጋራ ልንሰራ የምንችለውን ቤት ወደ ጎን ትተን እሱ ላይ ብቻ እየነቀስን እያጎላን የምንሰራ ከሆነ የትም ሊያራምደን አይችልም። የመጠቃመሩ የሚያመዛዝን ህሊናን ስትታደሉ ከከፋፋዮች ጋር ላለመስራት ስትሉ በትትና ሀገርን ለቃችሁ እንደለማ ትሰድዳላችሁ። ብዙ ኢትዮጵያንን የሚቀይሩ ለሞች በክፎች ሴራ ልባቸው ደምቶ ከክፋት ጋር አንተባበርም ብለው ሀገር ጥለው የኮበለሉትን ቤት ይቁጠራቸው። ወደኋላ ልመልሳችሁና አንድ ነገርን ላስመልክታችሁ። ኦሮሚያ እጅግ በጣም ደግ ህዝብ ያለባት ሰው በልቶ የሚጠግብ የማይመስለው ጉዲፈቻ በተባለው ስርዓትም ሳይቀር የራሱ ያልሆነ ልጅ እንደ ልጁ ተቀብሎ የሚያሳድግ በዲሞክራሲም ካለን ቀድሞ በዓለም የገዳ ስርዓትን በማስወቅ ለዲሞክራሲ ፈርቀዳጅ ተብሎ በሚታመንባት ማህበረሰብ ውስጥ እንደነ አለማየሁ አቶምሳ እንደነ ለማ መገርሳ ያሉ ባለምጡቅ አእምሮዎችን በተመለከተን እንደነ አባ ጨብሳ ሽመልስን መመልከት እጅግ በጣም የሚያስተዛዝብ ነው። ያችን ያማረች ሁሉም በኩልነት ተዋዶና ተፋቅሮ የሚኖርባት ምድር ባሰት ትርክት ማህበረሰቡን ብሬኖሽ እያደረጉ ደግነቱን ከውስጡ አሟጦ እንዲጥልና በሴራ እንዲሞላ ያልፈነቀሉት ምንም አይነት ድንጋይ የለም ሲል ለማ መገርሳ ንግግሩን ይቀጥላል። እውነት ሽመልስ ለኦሮሚያ ምን አደረገላት? ሰላም አለ ወይ? አርሶ አደሩ ከራሱ በወጡ ልጆች ህይወቱ እንዲያልፍ ያልሰራበትና ያልደከመበትን እያገተ የሚዘርፍ ሀብት የሚያፈራ ትውልድ ከኦነግ ጋር ሲተባበር ሽመልስ የት ነበር? ባርሲ ንጹሃን ሲያልቁ ሽመልስ የት ነበር? ብልሹ አሰራሮች በየወረዳው በየዞኑ ሲስፋፉ ሽመልስ የት ነበር ሲል ይጠይቅና ሽመልስማ ሲሰራና ሲሳፋ የነበረው ሴራን ነው። እባካችሁ ከኢትዮጵያነት እንዳይነጥላችሁ ንቁበት። ቄሮች ወጣቶች ማለት ትናንሽ እንከኖች ላይ ከማተኮር ወተን ትልቋን ኢትዮጵያን በጋራ አንገባ ሲል ንግግሩን ይቋጫል። ብሔራችሁ አማራ ይሁን ኦሮሞ ይሁን ትግሬ ይሁን ወላይታ ይሁን ጉራጌ ይሁን ኢትዮጵያውያን ልጆች ናቸው። በርካቶችን ትኩረት እየሳበ ያለው የከንቲባዋ ንግግር ስለ አዲስ አበባ በቃ እቺ ናት ኢትዮጵያ። እቺን ኢትዮጵያ እንቀበላት። አዲስ አበባዎች የሰላም ምሳሌ ናቸው። የሰላም ተምሳሌት ናቸው። የኦህዴድ ባለስልጣናትን ለሁለት የከፈለው የከንቲባዋ ንግግር በአሁኑ ሰዓት በበርካቶች ዘንድ ከፍተኛ ትኩረትን ስቧል። እንደሚታወቀው በአዲስ አበባ ከተማ ጉዳይ የምክክር ኮሚሽኑ እየተፋጨ ባለበት በዚህ ሰዓት የአዲስ አበባ ከተማ ከንቲባ በመሆን ለረጅም ዓመታት ያገለገሉት ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ወጣቶችን ሰብስበው እንዲህ ሲሉ ተናገሩ። አዲስ አበባ የአንድ ብሔር ከተማ አይደለም። አማራው፣ ኦሮሞው፣ ትግሬው፣ ወላይታው፣ ሲዳማው፣ ጉሙዙ፣ ጋምቤላው፣ አፋሩ ሁሉም ተዋዶና ተፋቅሮ የሚኖርባት የጋራ መጠለያችን የአፍሪካ ህብረት መቀመጫ መዲና ናት። ዛሬ እንዲህ ለማሸብረቋ ዋነኛዋ ምክንያት የከተማዋ ነዋሪዎች ያለሰለሰ ጥራት ነው ሲሉ በመናገር ብሔራችሁ ምንም ይሁን ምንም እኛ ኢትዮጵያውያኖች ነን። ብሔራችሁ አማራ ይሁን ኦሮሞ ይሁን ትግሬ ይሁን ወላይታ ይሁን ጉራጌ ይሁን ኢትዮጵያውያን ልጆች ናቸው።
ብሔራችሁ ምንም ይሁን ምንም እኛ ኢትዮጵያውያኖች ነን። አዲስ አበባዎች ለእናንተ ቃላት ያጥረኛል። ከዘረኝነት የጸዳችሁ ካላስፈላጊ ፖለቲካም የራቃችሁ የሰላም ተምሳሌቶች ናችሁ። ሰፈር እንጂ ጽንፍ የሆነ ብሔር የሌላችሁ ሲሉ አድናቆታቸውን ለአዲስ አበባ ወጣት ገልጸዋል። በዚህም ከንቲባዋ በንግግራቸው የአዲስ አበባን የክልልነት ጥያቄ በአደባባይ ውድቅ አድርገው የብዙሃኑን መጠለያ የፌዴራል መንግስቱ መቀመጫ እንድትሆን ፍላጎታቸውን በማሳየት የኦህዴድ አንዳንድ ጽንፈኛ ብሔር አቀንቃኝ ባለስልጣናትን አፍግነዋል። በዚህም ከንቲባዋን የሚደግፉ ባለስልጣናት ብቅ ብቅ እያሉ ሲሆን ነገሩ እየተካረረ ሁሉም መስመሩን እያዘ መምጣቱ ብዙዎችን እያነጋገረ ነው። ሰላም ለሀገራችን ይሁን። This is the image of the 21 martyrs of Libya. They were persecuted, tortured and killed for the name of Jesus Christ. ከዓመታት በፊት በሊቢያ በረሃ ስለ እምነታቸው ሲሉ አንገታቸውን የተሰየፉት ኢትዮጵያንና ግብፃውያን ክርስቲያኖች ታሪክ የሁላችንንም ልብ የሰበረ ነበር። ዛሬ ላይ ግን በግብፅ በተሰራላቸው ታላቅ መታሰቢያ ቤተ ክርስቲያን የዓለም ጎብኚዎች ስለ እምነት ጽናት እየተማሩበት ይገኛሉ። በዚህ ስፍራ የተገኘ አንድ ጎብኚ በእንባ ታጅቦ የተናገረው ነገር ብዙዎችን እያነጋገረ ነው። ታዲያ ይህ ጎብኚ ምን አለ? ይህንኑ አጠር አድርገን እንመለከተዋለን። ወደ መታሰቢያ ስፍራው የሄደው ይህ ጎብኚ የሰማዕታቱን ጫማ ደም የነካው ልብስና በወቅቱ የነበራቸውን መታወቂያ ከተመለከተ በኋላ ስሜቱን መቆጣጠር አቅቶት They were given a chance to be let go, kidnapped them and told them if you say that you're Muslim, we'll let you go. And ጎብኚም ስሜቱን መቆጣጠር አቅቶት እንዲህ ሲል ተናገረ። ጎብኚውም ሲናገር በዚህ ዘመን ሰዎች ለትንሽ ምድራዊ ጥቅምና እምነት ማተባቸውን በሚክሩበት ጊዜ እነዚህ ድሃና ምስኪን ወጣት ኢትዮጵያን ስደተኞች በሰይፍ ፊት እንኳን ክርስቶስን አንክድም ማለታቸው እጅግ በጣም ይገርማል በማለት የጽናታቸውን ልዕልና መስክሯል። እነዚህ ሰዎች በሊቢያ በረሃ ሲታረዱ ማንም የደረሰላቸው አልመሰላቸውም ነበር። አንገታቸውን የቆረጧቸው አሸባሪዎች ድምጻቸውን ያጠፉት መስሏቸው ነበር። ነገር ግን ደማቸው ዛሬ ለመላው የዓለም ክርስቲያኖች የጽናት መሰረትና የድል ምልክት ሆኗል በማለት ሞታቸው ከንቱ እንዳልነበረም አብራርቶለታል። ኢትዮጵያኑ ከግብፃውያን ወንድሞቻቸው ጋር በአንድነት ደማቸው መፍሰሱና ዛሬም በአንድ መታሰቢያ ውስጥ አብረው መከበራቸው እውነተኛ የክርስቲያን አንድነት ከዘርና ከድንበር በላይ በተግባር ያሳየ ታላቅ ትምህርት መሆኑንም በአድናቆት ገልጿል። የጎብኚውን የሚያሳየን አንድ ትልቅ እውነት አለ። እኛ ኢትዮጵያን በየዕለቱ በፖለቲካና በልዩነቶች ተጠምደን ስንባላ በውጭ ዓለም ግን ስለ እምነታቸው ህይወታቸውን የሰጡ ወገኖቻችን በታላቅ ክብር እየታሰቡ ይገኛል። እነዚህ ወጣቶች ያስተማሩን ትልቁ ነገር ቢኖር እውነተኛ ጀግንነትና ጽናት በማንኛውም ፈተና ውስጥ እውነትን አለመካድ መሆኑን ነው። Jesus loves you and we forgive you and we love you. That's the love. That's true Christianity at its finest. And this is why we're so proud of our 21 martyrs and their families. በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።